ሰው ቅዱሱ መጽሐፍ ስለ ዳዊት ምንድነው የሚናገረው? ዴቪድ እና ዴቪድ ከአብይ ጋር በምን አይነት ነገር ይመሳሰላል? ይለይልህ እንግዲህ ለነገር ነው። ዴቪድ እረኛ እያለ ማለት ነው ስትሮንገስትም አልነበረም፣ ስማርተስትም አልነበረም፣ ኦልደስትም አልነበረም። ከወንድሞቹ የመጨረሻ መካከለኛው ሳምቲንግ እረኛ ነው። ወንድሞቹ አርሚ ውስጥ እያሉ አንዴ አባቱ ለወንድሞቹ ምግብ እንዲወስድ ይልከዋል። at that time የፍልስጤማውያኖቹ ዋሪየር ግላዲኤተር ጎልያድ የሚባለው 10 ፉት ግብደ ጃይንት ያስፈራራ ነው። ይሄን እንግዲህ ቶሎ ቶሎ ነው የምነግርህ፣ መጽሐፍ ቅዱስ ይችላል ማየት ይችላል ታሪክ። ጎልያድ ያ ጃይንት ምን እያሉ ነበረ? ከእናንተ አንድ ሰው አምጡ፣ ፋይት እናደርጋለን፣ ካሸነፍኩኝ ስሌቭ ትሆናላችሁ እስከ መጨረሻው፣ የእናንተ ሰው ካሸነፈ ደግሞ እኛ ስሌቭ እንሆናለን ይላል። ስለዚህ ያኔ አርሚዎቹ በእስራኤል የነበሩት ሁሉም ሸሹ፣ ተደበቁ። ሲያዩት ይሄ ጃይንት ሂውማንገስ ምን ያክላል ይጨፈልቃል ማለት ነው። ገና he have no chance but ዴቪድ ምግቡን ይዞ ለወንድሞቹ እየመጣ ይሄን ታሪክ ይሰማል። ከዛ ዴቪድ ማረጋገጥ የፈለገው ብቻ ምን እንደሚያገኝ ነው። ጠየቀ። he had no doubt he's going to beat his ምናምን ይሄን ሰውዬ ግን ማግኘት ምን እንደሚፈልግ ምንድነው ማገኘው አለ። ጠየቀ። አይ ይሄን ሰውዬ ካሸነፍን ስሌቫችን ይሆናሉ፣ ፍሪ ነው እናለን። ናሮን ይዛት ወርቅ ሀብት ታገኛለህ፣ ግብር ከዚህ በኋላ አትከፍልም፣ በዛ ላይ ቆንጆዋን የንጉስ ሳኦል ልጅ ታገባለህ። ይሄ ነው ለሚያሸንፍ ሰው ይሄ ነው የሚያገኘው ይላል። ሁለት ሶስት ሰው ደጋግሞ ጠየቀ፣ አረጋገጠ። ዴቪድ ምንም አይነት ጥርጥር የለውም እንደሚያሸንፍ ኢኑ 100%። ለምን? ፖዝ በጣሪው ውስጡ በመንፈስ ቅዱሱ አውቆታል እንደሚያሸንፍ። እንደዚህ አይነት ሰው እንደማያሸንፈው የእግዚአብሔር ጠላት የሆነ ነገር እንደማያሸንፍ አውቋል። ኮንፊደንስ ዘ ሬስ ኢዝ ሂስትሪ። አብይ ጋር ምን አገናኘው? መቼስ መረሳ ነገር የለም። ከትንሽ ጊዜ በፊት ገና ሀገራችን መከላከያ ገና መሬት ሳይረግጥ ገና አዲስ መንግስት መጥቶ እያንሰራራ እያለ እነዚሁ ጎልያድ ጃይንቶች ወንድም እህቶቻችን በተኙበት አርደው ጀነራል ኮሎኔል ሻምበሎቻችንን አኮብልለው ደንፍተው ዘራፍ ብለው ተቆጣጠርን ብለው ከዛ ዘሬ ሲስትር አይታችኋል ምን እንደሆነ። ግን አብይ ምን አደረገ? ምንም እንኳን አቅም ባይኖረን መሳሪያችን መከላከያ ቢመታም ያገኙትና ዘርፈው እስከ ጀነራል እስከ ኮሎኔል እስከ መሳሪያ ቢወስዱም አብይ ምንድን ነው ያለው? ይሄ ሂዶ የተናገረውን ነገር መመልከት ይቻላል። ቀላል ነው፣ ሂስትሪ ስላለ ማለት ነው። ዛሬ እዚህ ጋር ነን፣ ጠላት እዛ ጋር ቦታ ይዟል፣ ነገ እዛ ግን እንገኛለን አለ። ኤግዛክትሊ ሂ ዲድ what he said። ከዛ በኋላ the rest is history። ከማን ጋር ነው የምንደራደረው? አልቆ የለ ወይ? ያኔ ያልተናገሩት ነገር የለም። አሁን መጥተው ይቅርታ ጠይቀው አብረው ቁጭ ብለዋል። አሁን በጎኑ ተሰልፈዋል። እንደዚህ ያሉት በሙሉ የደነፉት ትንሽ ባንዳዎች በስተቀር ማለት ነው። ይሄ ነው የሚመሳሰለው። when you have the God universe አላህ አጠገብ ሲሆን ማታሸንፈው ነገር የለም። ለጊዜው ከባድ ሊመስል ይችላል። ውስጥ ኮንፊደንስ ካለ 100% nothing ሲንጫጫ ይውላል። ግን የሚያሸንፍ ጥሩን ነገር ጉድ የሚያሸንፍ ነገር የለም። there's good and evil ሁሌ ዓለም ላይ የትም ዓለም ላይ good and evil አለ። ኦልሞስት እኩል በምትለው ደረጃ good እና evil ሁሌ ሰይጣናዊ መንፈሶች አሉ። አሁን ይሄንን ሲያዩ የሚጽፉትን ታያዋለህ። ጃንክ በቃ ውስጡ መንፈሱ መጥፎ የሆነ እነሱን ማረጋጋት ማስተንፈስ አትችልም። መራቅ ብቻ ነው። ከእንደዚህ አይነቱ ይጨፈለቃል፣ አይቀርም። መጽሐፍ ቅዱስም እኮ ይላል መጨፍለቅ ያለበት ይጨፈለቃል። ከኃያል ከእግዚአብሔር ቃል ጋር መጋፋት አትችልም። እግዚአብሔር ያለው ነገር ይሆናል። ጥሩ ነገር ሲሆን ጥሩ ነገር ያሸንፋል። እንደምናየው ጥሩ ነገር የተደረገ ነው ያለው። አብይ ለብቻው አይደለም የቆመው። the power of universe God አላህ አጠገቡ አለ። ስለዚህ ማንም ቢት አያረገንም። we gonna win አሸንፈናል። ወደፊትም እናሸንፋለን። ያማን